ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የኔ ውድ ቤተሰቦቼ ጓደኞቼ? ዛሬ እንጨት እየለቀምኩላችሁ ነው። እንደ ሀገራችን ውርማ ገብቼ ማለት ነው። አውትማ ያለቀምኩትን እንጨት ነው አረ እንደሚያስቸግር እና አሁን ብርድ ስለገባ ማለት ነው። ለካ እንደዚህም አለ እስከምል ድረስ ወላሂ ላዚም እና አውት የለቀምኩትን እንጨት ይታያችኋል። እና ውት የለቀምኩትን እንጨት ወላሂ ላዚም ገርሞኝ ልሞት ማለት ነው። ሀሩር መንት ላይ ነው የወሰዱኝ። ከዛ ሁላችንም እነሱ ሳይቀሩ ነው የሚለቅሙት። ያው እነሱ ቪዲዮ መቅረጽ ስለማልችል ነው እንጂ ማለት ነው። የምለቅመውን እንጨት እያያችሁልኝ ነው። እውት እውነት እያያችሁኝ ነው። እውት የምለቅመውን እንጨት አሁን ብርድ ስለገባ ይፈልጉታል። አይገርምም? እና እውት የኔ ወዶች ናት። እንዲሁ ስቅ ያለ ሞት ብቻዬን እንዲሁ ብስቅ እንደዚህ ያለ እንጨት ሀገራችን ብቻ መስሎ የነበረው ውርማ ለውርማ የምንሄደው እንደዚህም ያለ አለ እንዴ ብዬ ገርሞኝ እውት የለቀመውን እንጨት ይታያችኋል። እውት እጅ ራሱ ሙጭርጭር ብሎ ወይኔ እንዴት እንደማሳዝን እና ወዶች እያያችሁኝ ነው። ቢስሚላ እየጠሩኝ ነው። አሁን ዞሮ እውት እንደዚህ ከስር እየመነቀልኩ ማለት ነው። ከስር እንደዚህ እያረኩኝ ይሄንን እንጨት አሁን ቤት በር ላይ ሊያነዱት ማለት ነው። እና ውስ እንደዚህ ሀሩር በረሃ እንትን ሜዲያ ነው፣ በጣም ሜዲያ ነው። እውትም ከስር እየፈነቀልኩኝ ሁላችንም ነን። እነሱን ያው መቅረጽ ስለማልችል አይፈልጉም እነሱ ያው እና ለዛ ብዬ ገርሞኝ ልሞት ውዶችዬ። እና ይሄንን ቪዲዮ በእናታችሁ ቫይራል አውጡልኝ እስኪ። እንጨለቀ ሀገራችን ብቻ መስሎኝ ነበር። ለካ በአረብም ሀገር አለ። አሁን እኔ ሳውዲ ነኝ ብል ማን ያምነኛል? የምር መቼም የሚያምነኝ አለ። እውት የለቀምኩትን እንጨት በዛ ላይ ንፋሱ እውት መለቅ ይኸው ይሄን ያህል አጠራቅም ያለው አሁን ደግሞ በዛ ታች ልሄድ ነው። በዛ ታች እውት እንደዚህ ያለውን እንጨት እየመንትን እያለው ጣየብ እና ውዶችዬ እንደዚህ አድርጌ እንትናል ይኸው እንደዚህ አድርጌ እንጨት የለቅሜ አሁን እየሄድኩኝ ነው ወደ መኪና ማለት ነው። የለቀምኩትን እንጨት ወላሂ እያያችሁኝ ነው። በዚያ ላይ ሜዲያ ነው፣ በጣም ሜዲያ ነው። እውነት ነው። በጣም ከኋላ የራሱ በጣም ትልቅ ሜዲያ አለና እኔ ብቻ መስሎኝ ነበረ የምር ሀገራችን ውርማ ምናምን የሚመስለኝ እና እንደዚህ አድርጌ አሁን ወደ መኪናው እየሄድኩኝ ነው ማለት ነው። ገርሞኝ እና አሁን ይሄንን ማታ ቁጭ ብለው በራቸው ላይ ያነዱታል። አሁን ይሄንን ከዚህ የበለጠ ነው ያለቀምኩት። በጣም ለቅም ያለኝ ያለመልቀም ደግሞ ማን ብሎ ሲጀመር ይኸው ጎንበስ እያልኩ እየለቀምኩኝ ማለት መንገድ በሰውየው ራሱ ጎበዝ እያለ ሲያደንቀኝ እኔ ምርቅና አልኩላችሁ ነው ያታችሁ። እውነት ሀሩር በዲያ ነው በቃ ሀገሩ እንደዚህ ነው። መኪናው ላይ ናቸው ያው እነሱ እቆርጣቸዋለሁ እንጂ በኋላ ሳስተካከል በእንደዚህ መልክ ለቅሜ እያያችሁኝ ነው ውዶቼ። እውነት እውት የለቀምኩትን እንጨት እያያችሁት ነው። ማሻአላ አሁን ይሄን ቁጭ ብለው ማታ ያነዳል ማለት ነው። እየጠራኝ ሰውየው ወይኔ እናቴ ዛሬ ስቅም ብቻዬን ስስቅ ነው የዋልኩት የምር።